በአዲስ አበባ ከተማ ልብ ውስጥ የሚገኝ ጫጫታ እና ከሰዎች ርቆ አንድ አሮጌ ባለ 4 ፎቅ ህንፃ ይገኛል። ይህ ህንፃ የተሰወረው ከ60 ዓመት በፊት የነበረ፣ ቀለሙ ተላልጦ መስኮቶቹ አንዳች ተሰባብረው ደረጃዎቹ ግን ጠንካራ ነበሩ። የህንፃው ባለቤት አቶ በኃይሉ የሚባል ሰው ነበር። እሱም በአካባቢው ዘንድ በጥንቃቄ ባለቤት ይታወቅ ነበር። ነገር ግን አንድ ክፍል ብቻ ለማንም ለማከራየት ፈቃደኛ ነበር። ቁጥሩን 609 ሰዎች ሲጠይቁትም ያ ክፍል ባለቤቱ አሁንም ይኖርበታል ሲል መልስ ነበር። ማቲያስ የሚባል ሰው የሕክምና ተማሪ ነበር። በገንዘብ እጥረት በመከራው ምክንያት ርካሽ ቤት ይፈልግ ነበር። አንድ ቀን በማስታወቂያ ላይ አይቶ አቶ በኃይሉ ጋር ደወለ። ዋጋውም ሲነጋገር በጣም ተደሰተ። ከሌሎቹ ቤት እጅግ በጣም ርካሽ ነበር። ማቲያስም ቁጥር 609 ውስጥ ሲገባ አንድ ጥንታዊ ጠረጴዛ፣ አንድ የብረት አልጋ፣ አንድ ደግሞ ትልቅ መጽሐፍ በጠረጴዛው ላይ ተቀምጦ አገኘ። መጽሐፉ ላይ 609 የሚል ቁጥር በቀይ ቀለም ተጽፎ ነበር። ሲከፍተው ግን ባዶ ነበር። በዚያም ሌሊት ማቲያስ ከመጽሐፉ አጠገብ ሞባይሉን ትቶ ነበር። በድንገት ሞባይሉ ማንም ሳይነካው በራሱ አትበራ። ስክሪኑ ላይ ጥንቃቄ ክፍሉን አትተው የሚል ጽሑፍ ወጣ። ማቲያስ ግን የራሱ አፕ ነው ብሎ ችላ አለ። በሁለተኛው ምሽት ማቲያስ ካልጋው ላይ ተኝቶ ሳለ የሰው ርዕስ ማልቀስ የሚመስል ድምፅ ሰማ። ወደ መጽሐፉ አቅጣጫ ሲመለከት መጽሐፉ ብርሃንን ማብራት ጀመረ። ቀስ ብሎ ተከፈተ፣ ግን አሁንም ባዶ ነበር። ማቲያስ በማግስቱም አቶ በኃይሉ ያንን መጽሐፍ ምንድነው ብሎ ጠየቀው። አቶ በኃይሉ ግን የጠቆረ ፊቱን እያሳየው ያንን መጽሐፍ በፍጹም እንዳትነካው፣ በውስጡ የሚኖረው ነፍስ አለች አለ። በሶስተኛው ሌሊት በትክክል 2 ሰዓት ላይ የክፍሉ በር ቀስ ብሎ ተከፈተ። በውስጡም አንዲት አሮጊት ሴት በነጭ ልብስ ገባች። እግሮቿ ወደ መሬት አይነካም፣ ፊቷም አልታየም። እጆቿም ወደ መጽሐፉ ዘረጋ። አሮጊቷም ማቲያስ አትፍራ፣ እኔ መሰረት እባላለሁ። ከ40 ዓመት በፊት በዚህ ክፍል ሞት፣ ባለቤቴ ግን ሳይቀብረኝ ቀረ። እውነት እስኪገለጥ ድረስ ነፍሴ አትረጋጋም አለችው። ማቲያስም በመጀመሪያ ፈራ። ነገር ግን የሕክምና ተማሪ እንደመሆኑ እውነትን ለማወቅ ወሰነ። ወደ ከተማም ቤተ መጻሕፍት በማለዳ ተነስቶ ገሰገሰ። በፍጥነትም ሄደ። በቤተ መጻሕፍትም ውስጥ አንድ አሮጌ ጋዜጣ አገኘ። ቁጥሩን 609 ክፍሉ ምስጢራዊ ሞት በ1982 ዓመተ ምህረት የሚል ርዕስ ነበረው። በመጽሐፍ ውስጥ የተጻፈው አንድ ሰው በዚያ ክፍል ውስጥ ተገሎ ተገኝቷል። የባለቤቱም ወይዘሮ መሰረት ግን ያለ በቂ ማስረጃ ለ10 ዓመት ታሰረች። በኋላም በእስር ቤት ሕይወቷ እዛው ሞተ። ማቲያስም ቀጥሎ ምርመራ ሲደረግ እውነተኛ ገዳይ በወቅቱ የፖሊስ ኮሚሽነር የነበረ አንድ ሰው አወቀ። ገዳዩም የመሰረትን ማስረጃ ለማጥፋት ቀይሮ ነበር። ማቲያስም ማስረጃዎቹን ሰብስቦ ወደ አዲስ አበባ ኮሚሽነር ሄደ። መጀመሪያ አላመነም ነበር። ነገር ግን
በ1990ዎቹ የፊንገር ፕሪንት ማስረጃ ሲያቀርብ ተደነቀ። ቀጥሎም ማቲያስ እና ከፖሊስ ህንጻው ጀርባ ቁፋሮ ሲደረግ የባለቤቷ አጥንት አገኙ። በይፋም ፍርድ ቤት ክስ ቀረበ። በፍርድ ቤት ውስጥም መሰረተ ንጹህ እንደሆነች ተረጋገጠች። የወንደኛው ሞት በይፋ ዳግም ተመረመረ። ከዚያም በኋላ ያቺ ሌሊት አሮጊቷ ማቲያስን በፍርድ ቤት ውሳኔም መሰረት ንጹህ እንደሆነች ተረጋገጠ። ወንደኛውም ሞት ይፈረድበት ዘንድ ዳግም ተመረመረ። ከዚያም በኋላ ያቺ ሌሊት አሮጊቷ ማቲያስ ላይ ተገለጠች። ግን በዚያን ጊዜ ፈገግ አለች። የአባዶ መጽሐፍ ለምን እንደነበር ማቲያስ በኋላ ተረዳ። 609 ላይ 609 ማለት በአሮጊቷ ቁጥር ስርዓት እውነት ያሸንፋል ማለት ነው። መጽሐፉ ባዶ አልነበረም። እውነት እስኪወጣ ድረስ መሙላት ስላልቻለው ነው። በኢትዮጵያ መንፈሳዊ ትውፊት ያልተረጋገጠ ነፍስ እውነት እስኪገለጥ ድረስ ሰላም አታገኝም። ክፍሉ 609 ነፍስ በማቲያስ ድፍረት ሰላም አገኘ። ማቲያስም ከዛ በኋላ እንደ ሐኪም ሲሰለጥን ሁል ጊዜ እውነት ከሞት በላይ ትኖራለች የሚለው ታሪክ ለተራኪዎቹ ይናገር ነበር። በአካባቢው ሰዎችም በዚያ ቀን ጀምሮ በሌሊት 2 ሰዓት በኋላ በሩ በራሱ ሰዓት እንደማይከፈት ይመሰክራሉ። አንዳንዶቹ ደግሞ የመሰረት መንፈስ በሰላም መልክ አልፏል ይላሉ። ዛሬም ያ መጽሐፍ በማቲያስ ቤት ተቆፍሮ ይገኛል። አሁን ግን ባዶ አይደለም። በውስጡ የመሰረት ታሪክ፣ የእውነት መገለጫ ተጽፏል። አንዳንዱ ገጽ እውነት ፍቅር ነው፣ ፍቅርም እውነት ነው በሚል ይጀምራል። ውድ ተመልካቾች፣ ይህ ታሪክ የሚያስተምረን 3 ዋና ነገሮች አሉ። አንደኛ፣ እውነት አትሞትም፣ ምንም ቢደበቅ በጊዜ ትወጣለች። ሁለተኛ፣ መንፈሳዊ ዓለም እውነት ትጠይቃለች። ነፍስ ሰላም የምታገኘው ፍትህ በተሰጣት ጊዜ ነው። አንድ ሰው ለውጥ ማምጣት ይችላል። ማቲያስ ደፋር በመሆኑ አንዲት ነፍስ አረፈች፣ ፍትህም ተፈጸመች። የምትኖሩት በየትኛውም ከተማ ቢሆን እውነት በመናገር የሌላውን ነፍስ ማትረፍ ትችላላችሁ። ምክንያቱም እውነት ከሁሉም ትበልጣለች። ውድ ተመልካቾቻችን፣ የዛሬው ቪዲዮአችን በዚህ ያበቃ። ቻናሉ ሰብስክራይበር በማድረግ ሁሌ ቁም ነገርና መንፈሳዊ ይዘት ያላቸውን መልእክቶች ወደ እናንተ ይደርሳል። የዛሬው ቪዲዮ በዚህ ያበቃ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ።